أشهد أن لا إله إلا الله وأشهد أن محمدا رسول الله በታሪክ ኢስላም ወደ ፊሊፒን የመጣው በ14ኛው መቶ ክፍለ ዘመን መባቻ ላይ ነው። ከደቡብ ምስራቅ ኤዥያ ጀምሮ ያለውን የንግድ ኔትወርክ ይከተሉ በነበሩ የአረብና የማላይ ነጋዴዎች አማካኝነት ነበር እምነቱ ወደ ፊሊፒንስ የገባው። መጀመሪያም እምነቱ የተስፋፋው በሚንዳናኦና በሱሉ ደሴቶች ላይ ነበረ። እነዚህም ደሴቶች በዛሬ ጊዜ በፊሊፒንስ ውስጥ ከፍተኛ ቁጥር ያላቸው ሙስሊሞች የሚገኙባቸው ደሴቶች ለመሆን ችለዋል። በ2002 ፕሬዝዳንት ግሎሪያ ማካፓጎላ አሮዮ ኢድ አልፈጥር ብሔራዊ በዓል ሆኖ እንዲከበር የሚያዝ ሕገ ውሳኔ ላይ ፈረሙ። ይህ እርምጃም በፊሊፒንስ ውስጥ በሚኖሩ የሙስሊም ማህበረሰቦች ዘንድ ከፍተኛ አድናቆትን አገኘ። ከዚህ ውሳኔ በኋላም ኢስላም እንደ ሰደድ እሳት መስፋፋት ጀመረ። ከ2000 ዓመተ ምህረት በፊት የፊሊፒንስ ዋና ከተማ በሆነችው ማኒላ ውስጥ መስጂድ ማግኘት የሚታሰብ አልነበረም። ዛሬ ግን ገሃዱ ይህ አይደለም። ዛሬ ማኒላ ብትሄዱ በሁሉም ስፍራ የመስጂድ ሚናራዎችንና በከተማው ጥጋ ጥግም የመስገጃ አዳራሾችን በገፍ ማየት ትችላላችሁ። በቅርብ ዓመታት የተደረጉ የህዝብ ቆጠራዎች እንደሚያሳዩት በፊሊፒንስ ውስጥ ወደ ኢስላም እምነታቸውን ቀይረው የሚመጡት ሰዎች ቁጥር በከፍተኛ ሁኔታ ጨምሯል። ልክ በዚህ ክሊፕ ላይ የዓለም አቀፍ ሰባኪዎችን ስብከት ለቀናት ካዳመጡ በኋላ ሙሉ መንደሩ ኢስላምን እንደተቀበለው አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። በመጀመሪያ ከተወሰነ ጊዜ በፊት ሙስሊም የሆነችዋን የዚችን ሴት የምስክርነት ቃል ሰምተን እንመለስ። ከዛም በፊሊፒንስ ውስጥ ኢስላም በፍጥነት እያደገ ያለበትን ምክንያት በቅርበት እናያለን። Years old and I converted to Islam a year ago. Before becoming a Muslim, I didn't know the meaning of my life. My life was terrible, but now I feel fulfilled and much happier. 39 ዓመቴ ነው። ሃይማኖቴን ወደ ኢስላም የቀየርኩትም ከዓመት በፊት ነው። ሙስሊም ከመሆኔ በፊት የህይወቴን ትርጉም አላውቅም ነበረ። ህይወቴም የተበላሸ ነበረ። አሁን ግን የእርካታ ስሜት ይሰማኛል። የበለጠም ደስተኛ ሆኛለሁ። አሁን ፈጣሪ ማን እንደሆነና እርሱንም እንዴት ማምለክ እንዳለብኝ አውቄያለሁ። I have discovered the purpose of life, which is to worship my Lord by becoming the best version of myself. Now my life has a meaning. ይኸውም ራሴን ምርጥ በማድረግ እርሱን ማምለክ ብቻ መሆኑንም ተረድቻለሁ። አሁን ህይወቴ ትርጉም አለው። ምንም እንኳን አላህ የተለያዩ ፈተናዎች ውስጥ ቢያስገባኝም፣ ለምሳሌ የቤተሰብ ችግር፣ የሥራ ችግር፣ የገንዘብ ችግር ያሉ ፈተናዎች ቢኖሩብኝም ግን አልሐምዱሊላህ እላለሁ። ምክንያቱም ለእያንዳንዱ ችግሬ አላህ መፍትሄውን እንዳገኝ ይረዳኛል። ዋናው ነገር ጸሎቴን መቀጠሌና በአላህ ላይም እምነቴን ማጠናከሬ ብቻ ነው። በእርግጥ በርካታ ፊሊፒኒዎች ኢስላም ለመንፈሳዊነት፣ ለግብረ ገብነትና ማህበራዊ ፍትህ ከፍ ያለ ትኩረት የሚሰጥ በመሆኑ ወደ ኢስላም እየተሳቡ ነው። ኢስላም የማህበራዊ ስሜትንና ባለቤትነትን ያጠናክራል። ስለዚህ እነዚህ ሰዎች በመስጂድ ውስጥ ጓደኝነትንና መደጋገፍን አግኝተዋል። ከመስጂድ ባሻገርም የዚህ አይነቱን የመተጋገዝና የመደጋገፍ ስሜቶችን በእስላማዊ ማዕከሎችና በማህበራዊ ስብስቦች ውስጥ እያገኙ በመምጣታቸው ህይወታቸው የተሻለ የሆነ ነው። When this mosque was built, there were very few Muslims here. But when the mosque was firmly established, gradually a Muslim community developed around the mosque. Most of the Muslims here. ይህ መስጂድ ሲገነባ በጣም ጥቂት ሙስሊሞች ብቻ ነበር በዚህ ያሉት። ነገር ግን መስጂዱ ተገንብቶና ጸንቶ ከቆመ በኋላ ቀስ በቀስ በመስጊዱ ዙሪያ የሙስሊም ማህበረሰቦች መዳበር ጀመሩ። አብዛኛዎቹ እዚህ ያሉት ሙስሊሞች በተለይ አዛውንቶቹ ከኢንዳናኦ የመጡ ናቸው።
ነገር ግን ወጣቶቹ እዚሁ የተወለዱ ናቸው። ኢስላም እንደ አምልኮ፣ ቤተሰብና ስነ ምግባር ያሉ በርካታ የህይወት ገጽታዎችን የሚዳስስ መዋቅር ያለው እምነት ነው። በዚህም ፊሊፒኖች በቀላልነቱና በተግባራዊነቱ ሳቢያ ወደ ኢስላም ተስበዋል። በእርግጥ ኢስላም ለዘመናዊ ፈተናዎቻችንና ችግሮቻችን ተግባራዊ መፍትሄዎችን ይሰጣል። የሰው ልጆችንም ትርጉም ወዳለው ህይወትና ስኬት ይመራል። ምጽዋትና ደግነት የኢስላም አንድ አካል ናቸው። በርካታ ሰብአዊ ድርጅቶች የተቸገሩትን መርዳት ከሚለው ኢስላማዊ መርህ መነሳሳት ያገኙ ናቸው። ለሰብአዊ ችግሮች የሚያደርገው ጥረትና ለማህበረሰባዊ ግንባታዎች የሚሰጠው ከፍ ያለ ትኩረት ይስባቸዋል። እንደዚሁም ስለ እኩልነትና ፍትህ ለሁሉም በሚለው አቋሙም ይማረካሉ። ሰለምቴዎቹ ኢስላም በመድሎ ላይ በጭቆና ላይ ያለውን ተጻራሪ ጠንካራ አቋምና አካታችነትንና ሰላማዊ ማህበረሰብ እንዲኖር የሚያደርገውን ጥረት ያደንቃሉ። በኢስላም አማካኝነት ፊሊፒኖች ብዝሃነታቸውን ሳይለቁ የነጻነትና የማንነት መገለጫቸውን አግኝተዋል። እንደ መደምደሚያ መታወቅ ያለበት በፊሊፒንስ ውስጥ የኢስላም ፈጣን እድገት ለመንፈሳዊ ስኬት፣ ለማህበረሰብ ግንባታና ለማህበራዊ ፍትህ ህዝቡ ያለውን ፍላጎት ያንጸባርቃል። ኢስላም በዓለም ላይ የሚሊዮኖችን ህይወት ቀይሯል። የህይወት ፈተናዎችን እንዲወጡና ለማህበረሰባቸውም አዎንታዊ አስተዋጽኦችን እንዲያደርጉ እየረዳቸውም ነው። ለጊዜያችሁ እናመሰግናለን።